እስካሁን ድረስ የተሰራው ውሃ ወደ 49 ውሃ ተሰርቷል። 49 የተለያየ ነገሮች ደግሞ የታመሙትን ሰዎችን قناة جمعية بشاش الخيرية تقدم كن ميديا دابتا تولا أولتما بشاشا دقرس ربيتين دابني تولا أولتما بشاشا أكما مكايسا فولسا بشاشان أمة مسكينة بلا دابتا ممن الراقور سورة أرقما ኢትዮጵያ ውስጥ በጣም ችግር ያለው ውሃ ነው። መጀመሪያም ባላነሳም አሁን ለምሳሌ ከጅማ ተነስተ እስከ አዲስ አበባ ድረስ ውሃ የለም። የተለያየ ቦታ መስጊዶች አሉ። ውሃ ደግሞ ለሙስሊም አይደለም፣ ለክርስቲያን አይደለም፣ ለእንስሳም ለሁሉም ነገር ለሳርም ራሱ ውሃ ከሌለ ሳር አይበቅልም። ስለዚህ ይሄን ነገር ውሃ ያስፈልጋል። ከዛ ተነስቼ አስቤ ያ ውሃው ስለሌለ ለወደፊት ማሽኑ ገዝቼ በዛ ውሃው ኢትዮጵያ ውስጥ ጠቅላላ ኢትዮጵያ ውስጥ እንዲደርስ ሐሳቤ ይሄ ነው። ምኞቴም እኔ የሚፈልገው ከዚህ ዱንያ ላይ ሌላ ነገር የለም። እኔ የሚፈልግ ፎቅ መስራት መኪና መግዛት አይደለም። ከልቤ እኔ ሐቁ አላህ ብቻ ነው እኔን ልብ የሚያየው። ይሄ ብቻ ነው የኔ ምኞት። የቻልኩትን ውሃው አሰርቼ ሰው እንዲደሰት፣ ሰው ከተደሰተ ደግሞ እኔ የሰው ቀልብ ውስጥ ገብቻለሁ። ቀልብ ውስጥ ገባው ደግሞ ጀነት ደግሞ ክፍት ነው። እኔ እዚህ ላይ አልቀርም። መቼ ከዚህ ዓለም ላይ እንደምሄድ ጥሩ ነገር ሰርቼ መሄድ ነው የሚፈልገው። ይሄ ነው የኔ ምኞት ከመጀመሪያው ራሱ። እኔ ይህንን ነገር ያነሳሁት አንደኛ ውሃ ነው። ሁለተኛ ደግሞ ብቻ የሚያሳድጉ እናቶች ልጆች በዚህ ላይ ነው የተነሳው። እነዚህ ሰዎቹ በጣም ችግር ስላለ ውሃም ስለሌለ ከዚህ ሶስቱን መረጥኩ። አባት የሌሉ ልጆች፣ ባል የሌሉ እናቶች ውሃ ነው መጀመሪያ። ይሄንን ነገር ከዚህ የመረጥኩት ይሄ ነው። እስካሁን ድረስ የተሰራው ውሃ ወደ 49 ውሃ ተሰርቷል። 49 የተለያየ ነገሮች ደግሞ የታመሙትን ሰዎችን ምንም እርዳታ ሊያገኙ ያልቻሉ ሰዎች እናቶች፣ አብዛኞቹ እናቶች በገንዘብ እንዲታከሙ ይሄ ለብዙ ሰዎች እርዳታ ተሰጥቷል። ሌላ ደግሞ በረመዳን በአረፋ በተለያየ ጊዜ በቁርአንም በተለያየ ጊዜ የተለያየ ስጦታ ተሰጥቷል። ግን እስካሁን ድረስ እንዳልተሰራ ምንም እንደሌለ ሚዲያ ስላልመጣ ልክ እንዳልተሰራ ሆኗል። በአሁኑ ጊዜ ደግሞ ሚዲያ ነው፣ ትልቅም ትንሽም ሁሉም ነገር ሚዲያ ነው። ይሄንን ውሃ 49 ውሃ ተሰርቶ በዚህ በዓለም ላይ እርዳታው እየተሰጠው ማንም ሰው ይሄ የበሻሻ በጎ አድራጎት የሚያውቅ ሰው የለም። ይሄ መስጂድ ነው። ኢንሻአላህ እናንተም እንደምታዩት ይሄ መስጂዱ እንደዚህ ነው። እዚህ የሚሰግድ ሰዎች ደግሞ ብዛቱ በጣም ሌላ ነው። ስለዚህ ይሄንን ነገር አንድ ጊዜ ለ15 ደቂቃ ወይም እንደዚህ መጥቼ አይቻለሁ ዛሬ 3 ዓመት በፊት። ከዛ የተነሳው ምሳሌ ሽንት ቤቱ እንደዚህ ነው። ሰዎቹን ለምኜ ይሄንን መስጂድ እንድትረዱን እዚህ ታላልቆች መስጂዶች አሉ፣ ይሄንን ከመስራት አፍሪካ ውስጥ እንደዚህ አይነት ቢታረጉ ጥሩ ነው በማለት እነሱን በማሳመን አሁን ታችና አንድ ፎቅ እዚህ ለመስራት አቅደን ኢንሻአላህ ተነስተናል ማለት ነው። የፋይናንሻል ምንም ያለን ነገር የለም። አህለል ኸይር ብቻው ጠብቀን ተነሳን። ይሄንን ነገርም ይሰራ ያሉት እነሱ ነው፣ ግለሰብ ነው። ያ ግለሰብ ደግሞ ወይም ፋብሪካ ወይም የተለያየ ሱቅ ሲኖር አይደለም፣ ንያ አለው። ይሄንን ሰራለሁ ብሎ በመነሳት እኔም ደግሞ እሺ ብዬ መስጂዱ የአላህ ነው፣ ማንም ሰው ሊሳተፍ ይችላል፣ እኛ ዋናው መጀመር አለብን በሚል
ይሄንን አሁን ይሄንን መሬቱን እንደዚህ አድርገናል። ብረታ ብረትም አሁን አምጥተናል። ኢንሻአላህ ለወደፊትም እንደዚህ ይሰራል ብለን ትልቅ በአላህ ዘንድ ተስፋ አለን። ከዚህ በፊት እስካሁን የተሰራው አንድ ውሃ ሰርቼ ሰውን ቪዲዮን አሳያለሁ፣ እነሱም ለሌላ ሰው ያሳያሉ። ያዕቆብ እንደዚህ አይነት ውሃ አፍሪካ ውስጥ ሰርቷል። ሀገራችን ከአፍሪካ ትንሽ ለየት ይላል። ኸይሪ ነገር እዛ ውስጥ ብንሰራ ምን አለ ብሎ እነሱ እርስ በራሳቸው በማመካከር ይሄንን ነገር እንስራ በማለት ይሄ ውሃ ከተለያየ ሀገሮች ናቸው። ከሉብናን፣ ከሱሪያ፣ ከጀርመን፣ ከሞሮኮ፣ ከቱርክ ከተለያየ ሀገሮች እያንዳንዱ ከኤርትራ አንድ ሰው 3 ያወጣለ፣ 2 ያወጣለ፣ 1 ያወጣለ እንደዚህ የተለያየ ሰዎቹ ያንን ቪዲዮ አሳይቼ ያዕቆብ የሚሰራው በቀጥታው እዛ እኛ የፈለግንበት ቦታ ይደርሳል፣ ገንዘባችን በመሃል አይጠፋም በማለት እነሱ ስራውን አይቶ በማመን ይህንን ነገር እስከዛሬ ድረስ 49 ውሃ መስራት ችያሉ። ይሄ ድርጅት በኢትዮጵያ ነው። በዚህ ቦታ ብቻ አይደለም፣ በፌደራል ነው፣ በመጅልስም ነው። ስለዚህ ይሄንን የሚሰሙ ሰዎች የሚያዩ ሰዎች ሀብታሞች በአምባሳደር ደረጃም ሁሉም በዚህ በመንግስት ደረጃም ይሄንን ነገር አይቶ የኛ ጎን ቢቆሙ እኛን ቢያግዙ ከዚህ በላይ ደግሞ ልንሰራ እንችላለን።